እንዲሁም ይሄንን ዩቲዩብ ቪዲዮ የምትመለከቱ እንደምን አላችሁ? መልካም። እንግዲህ ዛሬ ህብረት ስራ ማህበራት ግብር ይከፍላሉ አይከፍሉም የሚል ሀሳብ ነው እንድንወያይበት እንድንሰራበት ያሰብኩት። ይህ ማለት እንግዲህ ህብረት ስራ ማህበራት ከዚህ በፊትም በሰራኋቸው ቪዲዮዎች እንደ አንድ የንግድ ተቋም ተቆጥረው አራተኛ የንግድ ተቋም ሆኖ በራሳቸው የቢዝነስ ሞዴል ንግድ እንቅስቃሴ ላይ ያሉ ተቋም ናቸው። እንግዲህ በዚህ መሰረት ስራ ማህበራት ግብር ይከፍላሉ አይከፍሉም የሚል ሀሳብ ነው ዛሬ እንድንወያይበት ያሰብኩት። በዚህ መሰረት እስቲ ግብር ህብረት ስራ ማህበራት ይከፍላሉ አይከፍሉም የሚለው እንደው ይሄን ቪዲዮ ከማየታችሁ በፊት እንደው ለኔ ለሐሳብ እንዲያግዘኝ ምናልባት ኮሜንት ላይ ይከፍላሉ አይከፍሉም አጭራቅ ይከፍላሉ አይከፍሉም የሚል ሐሳብ ብትሰጡ ደስ ይለኛል። እንግዲህ በዚህ መሰረት እስቲ ወደ ውስጥ እንየው። ከማየታችሁ በፊት ግን ኮሜንት ላይ ብታስቀምጡ መልካም ነው። እንግዲህ በአንድ ሀገር ግብር ወይም ታክስ የትኛውም ሀገር ሉዓላዊ የሆነ የትኛውም ሀገር ግብር ወይም ታክስ ይሰበስባል። እንግዲህ ይሄን ታክስ ሲሰበስብ ምንድነው ዓላማዊ ታክስ የሚል እንደሆነ ዓላማዊ ታክስ ምንነቱን ማስረዳት ባይሆንም ግን ለመነሻ ያህል እንግዲህ መንግስት ለሁሉም ህብረተሰብ ልማትን ለመስራት አስፈላጊ የሆኑ ለማድረግ ከሚያደርጋቸው ዋና የመንግስት ስራ አንዱ ታክስ መሰብሰብ ነው። ይሄን ታክስ ሲሰበስብ ደግሞ ለምን ዓላማ ነው የሚለው እናያለን። እንግዲህ የእያንዳንዱ ለየትኛውም ህብረተሰብ አገልግሎት ሊሰጥ ለሚያስበው ወጪ መሸፈኛ አንዱ ታክስ ነው ማለት ነው። እና የታክስ ደግሞ ማንኛውም ግለሰብ ወይም ደግሞ ህጋዊ ሰውነት ያለው ተቋም የመክፈል ግዴታ አለበት። እንግዲህ ይሄ በህግ የተደነገገ ሀሳብ ነው ማለት ነው። እንግዲህ የታክስ ዓላማው ያው እንደሚታወቅ ገቢ መፍጠር ነው። አንድ ሉዓላዊት ሀገር የሆነች ሀገር ያንን አስፈላጊ የሆኑ ወጪዋን የምትሸፍንበት ገቢ መፍጠሪያ ነው። የገቢና የሀብት ልዩነትንም ለመቀነስ ለምሳሌ አንዱ ሀብታም ነው ይሰራል ሀብት ያገኛል፣ ሌላው ደግሞ ድሃ ነው ያንን የድህነቱን ወደ ሀብታሙ ለማምጣትም ሆነ የተለያዩ ልማቶችን ለማድረግ ይሄንን ታክስ ሰብስቦ መልሶ ልማት ላይ ያውላል መንግስት። ስለዚህ ታክስ ያስፈልጋል ማለት ነው። ኢኮኖሚን ለማረጋጋት ጎጂ ወይም መሰረታዊ ያልሆኑ ምርቶችን ፍጆታ ለመቀነስ ለምሳሌ ከውጭ የሚገቡ ምርቶችን ለመቀነስ የሚጣል ነገር ነው ማለት ነው። ኢንቨስትመንትን ለማበረታታት ለሀገር ውስጥ ፋብሪካዎች ምርት ጥበቃ ለማድረግ የሚገቡት ላይ ብዙ ሲጣል ሀገር ውስጥ ያሉት በተሻለ እንዲያመርቱ ያደርጋል ማለት እና የውጭ ንግድን ለማበረታታት ለነዎች ናቸው። እነዚህ ከዚህም ያለፈ ዓላማ አለው ማለት ነው ታክስ። እንግዲህ ሁለት አይነት የታክስ አይነቶች አሉ። ቀጥተኛ ታክስ የምንላቸውና ቀጥተኛ ያልሆነ ታክስ የሚባል እንግዲህ በአዋጅ የተቀመጠው በ979/2008 እና አሁን በተሻሻለው የገቢ ግብር አዋጅ በ1395/2017 ላይ ቀጥተኛ ታክስ የሚጣልባቸው ወይም ደግሞ ገቢ የሚባሉት ከመቀጠር እያንዳንዱ ሰው ሲቀጠር የሚከፍለው ታክስ፣ ከንግድ ስራ እንቅስቃሴ የሚገኝ ታክስ፣ ቤት ኪራይ የሚገኝ ግብር እና ልዩ ልዩ የሚባሉ የተለያዩ በዚህ የተቀመጡ የግብር አይነቶች ናቸው። እነዚህ ቀጥተኛ ታክስ ይባላሉ ማለት ነው። ሁለተኛ ቀጥተኛ ያልሆኑ ታክስ የሚባሉት ናቸው። ይሄም እንግዲህ እሴት ታክስ፣ ኤክሳይዝ ታክስ፣ ዊዝሆልድ ታክስ፣ የጉምሩክ ቀረጥ፣ ሱር ታክስ እና የማህበረሰብ ላይ ለማህበረሰብ ደህንነት ልማት ሲባል የሚጣል ታክስ አለ። እነዚህ ደግሞ ቀጥተኛ ያልሆኑ ታክስ ይባላሉ ማለት ነው። እንግዲህ እያንዳንዳቸው የራሳቸው አዋጅ ያላቸው በዛ መሰረት እንዴት ይከፈላል፣ ማይከፍላል፣ ምን አይነት ላይ ምን ያህል ፐርሰንት ይጣላል የሚለው በእያንዳንዱ ዲቴል የራሱ የእሴት ታክስ አሁን 1186 የተሻሻለው ታክስ አለ፣ የታክስ አዋጅ አለ። ተርኖቨር ታክስ አሁን ተሰርዟል። እሱ በፊት ግን የራሱ አዋጅ ነበረው። አሁን በ1395 ቀርቶ ሁሉም ወደ እሴት ታክስ እንዲገቡ ብዙዎቹ እንደዛ ያልሆነው ደግሞ
በሚያቀርቡት የንግድ እንቅስቃሴ እንዲከፍሉ ተደርጎ ተርኖቨር ታክስ ኦልሞስት አሁን ቀርቷል። በዚህ ተሻሻለው የንግድ አዋጅ የገቢ አዋጅ። ኤክሳይዝ ታክስ ደግሞ ያው እንግዲህ በእነዚህ እንደ ቅንጦት ዕቃ ናቸው ማህበረሰቡን ብዙ አይጎዱም ተብሎ የሚታሰቡ ታክሶች ላይ የሚጣል ዲማንዳቸው በጣም ይለስስ ያልሆነ ምርቶች ላይ ታክስ ቢጣል ህብረተሰቡን አይጎዱም የሚባሉ ላይ የሚጣል ነው። ዊዝ ሆልድ ታክስ ደግሞ እንደ ቅድሚያ ግብር የሚታይ ያ ግብር ከፋዩ እንዲከፍለው የሚደረገው የታክስ አይነት ነው። የግብሩን ቀረጥ ደግሞ ገቢ የተለያየ ምርቶች ከተለያየ አገር ሲገቡ እንደየምርቱ አይነት መጀመሪያ ከኢኒሻል ከሲአይኤፍ እና ሲአይኤፍ ዋጋው ላይ የሚጣል የቀረጥ አይነት ነው። እንግዲህ እንደየምርቱ አይነት እሱም ይለያያል ሬቱ። ሱር ታክስ እንዲሁም ይሄም ውጭ ለሚገቡ ምርቶች ነው አብዛኛው የሚተመንበት። ሌላው ማህበረሰብ ደህንነት እነዛ ምርቶች ቢገቡ ማህበረሰቡ ምን ያህል ጎጂ ናቸው ወይም ደግሞ ለማህበረሰቡ ልማት የሚውል ተብሎ የሚጣል ታክስ ናቸው ማለት። እነዚህ እንግዲህ አጠቃላይ ቀጥተኛ ያልሆኑ የታክስ አይነቶች ናቸው። እንግዲህ በዚህ መሰረት እነዚህ የታክስ አይነቶች ህብረት ስራ ማህበራት ይከፍላሉ አይከፍሉም? እንግዲህ የትኛውን ነው የሚከፍሉ የሚለውን እያንዳንዱን እናያለን። እንግዲህ ቀጥተኛ ከሆኑ ታክሶች ቅድም ከንግድ እንቅስቃሴ፣ ከመቀጠር፣ ከቤት ኪራይ እና ልዩ ልዩ የታክስ አይነት በሰንጠረዥ የሚያስቀምጣቸው ናቸው አዋጁ። ከነዚህ ህብረት ስራ ማህበራት የትኛውን ነው የማይከፍሉት የትኛውንስ ይከፍላሉ የሚለው ስናይ እንግዲህ ህብረት ስራ ማህበራት የማይከፍሉት የግብር አይነት ከንግድ እንቅስቃሴ የሚገኝ ግብር ነው ማለት ነው። ይሄ ማለት ከዚህ በፊትም በሰራሁት ቪዲዮ ላይ አንዱ መንግስት የሰጣቸው ድጋፍ ወይም ደግሞ ሰፖርት ለልማት ከገቢ ግብር ነፃ ነው። ይሄ በ985 በህብረት ስራ አዋጅም አለ በገቢ ግብር አዋጅም የተቀመጠ ነው ማለት ነው። ይሄ ንግድ እንቅስቃሴ ማለት አመታዊ ስራቸውን አጠና ኦዲት ተደርጎ መሰረታዊ ህብረት ስራ ማህበራትም ዩኒየኖችም ይሄንን አይከፍሉም። ግለሰብ አባላት ላይ ሲከፋፈል ግን ይሄንን 15% ይከፍላሉ ማለት ነው ከንግድ እንቅስቃሴ ካገኙት ገቢ ግብር። ሌላው ከመቀጠር የሚገኝ ለምሳሌ ሰራተኞችን ይቀጥራሉ፣ የቤት ኪራይ ህንጻ ገንብተው ሊያከራዩ ይችላሉ። ሌሎች ልዩ ልዩ ገቢዎች ላይ የሚሳተፉ ከሆነ ህብረት ስራ ማህበራት ያንን ከሰራተኞች የሰበሰቡትን የቤት ኪራይ ግብር ይከፍላሉ ማለት ነው። እንግዲህ እዚህ ጋር ነው ብዙ ህብረት ስራ ማህበራት ላይ ክፍተት የሚታየው እና ከገቢ ግብር ነፃ ናቸው ማለት ሌሎች ግብሮችን አይከፍሉም ማለት አይደለም። ሰው ላይ 30% ሪዘርቭ ተቀምጠው 70%ን ሲያከፋፍሉ ከ70%ቱ ለአባሎቻቸው የሚያከፋፍሉ ከሆነ 15% ካልሆነ ግን ወደ እጣ የሚቀይሩት ከሆነ ለልማት የሚያውሉት ከሆነ አይከፍሉም። ሌሎቹን ግብሮች ግን ከመቀጠር ከሰራተኞች የሚገኘውን የሚሰበሰበውን በጊዜው ሰብስበው ከቤት ኪራይ የሚያከራዩ ከሆነ እሱን እንግዲህ የቤት ኪራይ ማለት በአካባቢው እንደሚገመተው የኪራይ አከራይ ውል ሲይዙ ያንን ይከፍላሉ ማለት ነው። ሌላኛው እንግዲህ ቀጥተኛ ካልሆኑ የታክስ አይነቶች ደግሞ እንግዲህ አንደኛው ተጨማሪ እሴት ታክስ ነው። ተጨማሪ እሴት ታክስ ማለት እንግዲህ በፍጆታ እቃዎች በመናደርጋቸው ለተለት በሚደረጉ ግዢና ሽያጭ ላይ የሚሰበሰብ ታክስ ነው። ይሄ ምርቱና አገልግሎት ሲሸጡ ለገዢው ከገዢው አካል ዋጋ ጨምረው በዛ ምርት ላይ ለምሳሌ 100 ብር ከሆነ የነሱ የመሸጫ ዋጋቸው የቫልዩ አድድ ታክስ 15% ጨምረው ያንን 15% ሰብስበው ለመንግስት ማስገባት አለባቸው። ይሄንን አሁን ይሄ ታክስ መክፈል ሳይሆን ታክስ ሰብሳቢ ናቸው ማለት ነው። ሰብስበው ከእያንዳንዱ ተጠቃሚ የሰበሰቡትን 15% ለመንግስት በየወሩ ገቢ ያደርጋሉ። ሽያጭ በማይኖራቸው ጋር ምርት በማይሸጡበት ጊዜ ይሄንን ደግሞ ምርት እንዳልሸጡ ሪፖርት አድርገው ማሳወቅ አለባቸው። ይሄ ማለት እንግዲህ ህብረት ስራ ማህበራት አመታዊ ሽያጫቸው ከ2 ሚሊዮን በላይ
የሆነ የትኛውም ማህበር መሰረታዊም ዩኒየንም ይሁን ፌዴሬሽን ቫት ሰብሳቢ ነው ይሆናል። እንግዲህ አሁን ህብረት ስራ ላይ የሚፈጠረው አንዱ መሰረታዊ ህብረት ስራ ማህበራት ለዩኒየኖች ነው ምርት የሚያቀርቡት። ይሄ ሽያጭ አይደለም ነው። አዎ ሽያጭ አይደለም፣ ልክ ነው። ዩኒየኖቹ ናቸው ወደ ተጠቃሚው የሚያቀርቡት። ነገር ግን ያ ማለት ቫት ሰብሳቢ መሆን አይችሉም ማለት አይደለም። ሌሎቹ ሽያጮች ሊኖራቸው ይችላል። አካባቢ ላይ ምርት ሊሸጡ ይችላሉ ለአካባቢያቸው ማህበረሰብ። ስለዚህ ያንን ሲሸጡ መሰብሰብ አለባቸው። ለዩኒየኑ ሲሸጡ ያ መሸጥ ሳይሆን ማስረከብ ስለሆነ ከዩኒየኑ ሲሸጡ ቫት ጨምረው ላይሰጡት ይችላሉ ለዩኒየኑ ሲያስረክቡ። ነገር ግን ለሌሎቹ ተጠቃሚዎች ሲሸጡ ግን መሰብሰብ አለባቸው። ህብረት ስራ ማህበራት ማለት ገንዘብ ቁጠባ አሁን የሚሸጡት ገንዘብ የለም። እንግዲህ የብድር ስርዓቱ በገንዘብ በፋይናንሲንግ ሲስተም ነው እንጂ እንዲህ ቫት ከፋይ ምናምን አይባሉም። ያው እንግዲህ ከህብረት ስራው አንፃር ሌሎችም እንደዚህ ለምሳሌ አገልግሎት የሚሰጡ ሸማቾች በስራ ማህበር አሁን ለተጠቃሚ አገልግሎት ሲሰጡ ቫት ይሰበስባሉ ማለት ነው። ሌሎችም እንግዲህ የተለያየ ህብረት ስራ ማህበራት ስላሉ እንደየህብረት ስራ ማህበራት አይነቱ የቫት ገንዘብ የሚሰበስቡ አሉ፣ የማይሰበስቡ አሉ። ነገር ግን እንዳጠቃላይ እንግዲህ ከሚያከናውኑ ስራ አንፃር ታይቶ 2 ሚሊዮን ካፒታል ከዛ በታች ከሆኑ ቫት ሰብሳቢ ሆነው ላይመዘገቡ ስለሚችሉ እሱ ችግር የለውም። ነገር ግን ከዛም በላይ የሆኑ ትራንዛክሽናቸው መመዝገብ አለባቸው። እንዴት ግብይታችን ከዩኒየን ብቻ ነው የሚል ካለ በአካባቢው ካለው የግብር ሰብሳቢ እና ከህብረት ስራ ተቋሙ ጋር ተነጋግሮ ይህን ግልጽ የሆነ አሰራር መያዝ አለበት። ብዙ ህብረት ስራ ማህበራትም እዚህ ጋር እየተጎዱበት ያለው ባክ እየተሄደ ይሄን ያልተከፍላላችሁ እያላቸው ያለው እዚህ ላይ ነው ማለት ነው። ስለዚህ በጣም ጥንቃቄ በማድረግ ቫት ሰብሳቢ መሆናቸውን መረዳት ያስፈልጋል። እንግዲህ ሌላኛው ቀጥተኛ ያልሆነ ታክስ ተርኖቨር ታክስ ነው። አሁን እሱ በ1395 የተሰረዘ ነው ማለት ነው። ሌላኛው ኤክሳይዝ ታክስ ነው። ኤክሳይዝ ታክስ ነው እንግዲህ ሬቱ ኤክሳይዝ ታክስ ከ10% እስከ 100% የሚጣልባቸው ምርቶች አሉ። ስለዚህ እነዚህን እቃዎች ህብረት ስራ ማህበራት የሚያመርቱ ከሆነ ከውጭ የሚያስገቡ ከሆነ ይከፍላሉ ማለት ነው። ሲያስገቡ ሀገር ውስጥ የሚያመርቷቸው ከሆነ ለዛ ላመረቱት ምርት ኤክሳይዝ ታክስ ይከፈላል ማለት ነው። ስለዚህ በዚህ መሰረት ማየት ይቻላል ኤክሳይዝ ታክስ። ሌላኛው ዊዝ ሆልዲንግ ታክስ ነው። ይሄ እንግዲህ ቅድመ ግብር ይሉታል። እንግዲህ ይሄ መጨረሻ ላይ ለግብር ከፋዮች መጨረሻ ላይ የሚደመር ታክስ ስለሆነ አሁን በፊት 2% ነበር፣ አሁን ወደ 3% አድጓል። ግብር የማይከፍሉ አካላት ዊዝ ሆልድ ታክስ መክፈል የለባቸው። ለሌሎቹ ግን ግብር ከፋይ ለሆኑት ግን መጨረሻ ላይ እንደ ግብር ለምሳሌ በየጊዜው ሲከፍሉት የነበረው የዊዝ ሆልድ ታክስ ተሰብስቦ ኋላ ለሚደርስባቸው ታክስ ላይ ቀንስላቸዋል። ዕቃ ሲገዙ ከሚከፍሉት ብር ላይ ይሄንን ቀንሰው አስቀርተው ለመንግስት ገቢ ማድረግ አለባቸው ማለት ነው። ሲሸጡ ግን ያ ገዢው በእነሱ ላይ ዊዝ ሆልድ አያደርጋቸውም ማለት ነው። እንግዲህ ዊዝ ሆልድ ታክስ በአጠቃላይ ህብረት ስራ ማህበራት ከፋይ አይደሉም። ነገር ግን ዕቃ ሲገዙ ከታክስ ከፋዩ ላይ ቀንሰው 3% ለመንግስት ገቢ ማድረግ አለባቸው። ሌላኛው የጉምሩክ ቀረጥ ነው። ይሄም እንግዲህ እንደየምርቱ እንደ ኢምፖርት እንደሚደረገው የምርት አይነት ከ3% እስከ 30% የሚከፈልበት ይሆናል። ሱር ታክስ ደግሞ 10% የሚከፈል ነው። ለማህበረሰብ ደህንነት ተብሎ ደግሞ 3% የሚከፈል የታክስ አይነት አለ። እንግዲህ እነዚህ ታክስ አይነቶች ወይ በኢንቨስትመንት የተመዘገቡ ምርቶች ካልሆኑ ከታክስ ነፃ ወይም ደግሞ በአዋጅ ከታክስ ነፃ ናቸው የተባሉ ምርቶች ካልሆኑ በስተቀር ህብረት ስራ ማህበራት ይከፍላሉ ማለት ነው። እነዚህ የታክስ አይነቶች እንግዲህ በኢንቨስትመንት ለሚያስገቡት እቃ ከተባሉት እቃዎች ውጪ ወይም ደግሞ ተሽከርካሪዎች ውጪ ሌሎቹ ይከፈልባቸዋል። ስለዚህ ህብረት ስራ ማህበራትም እነዚህ ይከፍላሉ።
እንግዲህ ምን አይነት ምርቶች ናቸው ለኢንቨስትመንት እና ከነዚህ ግብር የታክስ አይነቶች ነፃ የሆኑት የሚል እንግዲህ ለእያንዳንዱ ኢንቨስትመንት አዋጁን ለካፒታል ምርቶች ነፃ የተሆነበትን አዋጅ ማየት ያስፈልጋል። ለማስገባ ታክስ ነፃ ከሆኑ የታክስ ነፃ ፈቃድ ወስዶ ከጉምሩክ ክፍያዎች ነፃ ማስገባት ይቻላል። ካልሆኑ ግን እንደማንኛውም እቃ የጉምሩክን ፕሮሲጀር ተከትለው ከፍለው ማስገባት ይችላሉ ማለት ነው፣ ወይም ታክስ ይከፍላሉ ማለት ነው። ለነዚህ እቃዎች እንግዲህ ቀጥተኛ ካልሆኑ 7 የታክስ አይነቶች አሉ። ከነዚህ ውስጥ ሁሉንም ይከፍላሉ። ቫትና ዊዝሆልድ ቫት እንግዲህ 2 ሚሊዮን እና ከዛ በላይ ስለሆነ በአብዛኛው በስራ ትራንዛክሽን በተለይ ደግሞ ሁለገቦችና የግብርና ስራ ማህበራት እነዚህን ቫት ሰብሳቢ ናቸው። ፕላስ ደግሞ ዊዝሆልድ ታክስ ግብር ከፋይ ስላልሆኑ እነሱ አይከፍሉም። ነገር ግን ከሌላው እቃ ሲገዙ ከሌላው ሰብስበው ማስገባት መክፈል አለባቸው ማለት ነው። ስነው የሚመለከተን የማይመለከተን የሚለውን አውቆ በአግባቡ በጊዜው ግብርን መክፈል ነው። ግብርን ስንከፍለው በጊዜው ስንከፍለው ያን ያህል ጉዳት የለውም። ያለ ጊዜውና ተጠራቅሞ ከሆነ ደግሞ ተቋምን እስከማጥፋት ድረስ ነው። እንግዲህ ሲጠራቀምና ደግሞ ያለ ጊዜው ሲሆን ደግሞ እንደዚህ ላይ የሆነና ተቋምን በሙሉ ኮላፕስ ሊያደርግ ይችላል ማለት ነው። አሁን የአንዳንድ ህብረት ስራ ማህበራት ላይ እያጋጠመ ያለ ይሄ ነው። ስለዚህ ግብርን በጊዜ ክፈሉ። የማትከፍሉትና የምትከፍሉትን ለይታችሁ ወቁ። ከገቢ ግብር ብቻ ነው ህብረት ስራ ማህበራት ነፃ የሆኑ። ተልቃ የኢንቨስትመንት እቃ ከሆነ ከውጭ ነፃ ማስገባት ይችላሉ። አዘርዋይስ ግን በጊዜው ግብርን እና ታክስን መክፈል፣ መንግስትን ማሳወቅ ያለብን በጊዜ ማሳወቅ፣ ተቋማችንን እንደዚህ ከመጥፋት እንታደግ ነው። አመሰግናለሁ። ለዛሬው እንግዲህ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ላይክ እና ሼር እንዲሁም ለሌሎች ይጠቅማል ካላችሁ ማጋራትን አትርሱ። አመሰግናለሁ። መልካም ጊዜ